ለሰው ልጅ ብርታት ከሚሰጡት ተክል ዋነኛው ተክል ይህ ነው። ይህ ተክል ማንኛውም ለመሮጥም ሆነ ረጅም መንገድ ለመጓዝ የሚረዳ ተክል ነው። በተለይ ለሩጫ ላይ ስምሬት ላይ ያላችሁ ሰዎች ይህን ነገር ብትጠቀሙት ሙሉ በሙሉ መፍትሄ ልታገኙ ትችላላችሁ። እንግዲህ ስሙ እፀ አመልማል በመባል ይታወቃል። ምናልባት በየአካባቢው ሌላ ስም ልትሰይሙት ትችላላችሁ። እፀ አመልማል በመባል ይታወቃል። ነገር ግን ብዙዎች ለይታችሁ ማወቅ አትችሉም። የማርያም ዋንጫ ይመስላል እንጂ የማርያም ዋንጫ አይደለም። አጠቃቀሙ ስንሄድ በኮክ ስጋ ወጥ አሳርተውት ሙሉ በሙሉ ስሩንም ቅጠሉንም ፍሬውንም በመጨመር አንድ ላይ አድርገውት መረቁንም ቢጠጡት ስጋውንም ቢበሉት ለብርታት ይሆናል። በተጨማሪም ደግሞ ለ7 ቀን ያክል ተጠንስሶ ባደረው ትንስሱ በማር ተጠንስሱ ባደረው ያንን ሙሉ በሙሉ ለ3 ቀን ተከታታይ ታሳ ሙሉ ቢጠጡት ዛን ፍላጎቱን እና ብርታቱን ይሰጣል ማለት ነው። በተለይ የልብ ምት የሚጨምርበት እና የሳምባ ድክመት የሚሰማበት ሰው ይህኛውን አጠቃቀሙን ደህና አድርገው ቢጠቀሙት መፍትሄውን ያገኛሉ ማለት ነው። እፀ አመልማል ይባላል። ዛብሎን ነኝ። በሌላ ቪዲዮ ውስጥ የምንገናኝ። ቸር ሰንብቱ። ለሪህ፣ ለጭፌ፣ ለኳኩጫ ለእነዚህ ዛሬ መፍትሄ ይጃችሁ መጥቻለሁ ማለት ነው። ይህ በምስሉ ላይ የምትመለከቱት ተክል ጋምቤሎ ወይም ጌቤል ይባላል። ቅጠሉ በጣም ጠንካራ ነው። ለእነዚህ በውስጡ ብዙ መድኃኒትነትን የያዘ ተክል ሲሆን ከብዙዎቹ ሶስቶችን ማየት እንችላለን በዛሬው ቪዲዮ። ስለዚህ ለሪህ ይህኛውን ቅጠል ለሪህ ስሩንና ቅርፈቱን ቀቅሎ መጠጣት ነው። ተደጋጋሚ መጠጣት ነው ማለት ነው። በተጨማሪም ደግሞ ሳይበዛ በመጠኑ ቢያንስ የሚፈላበት ከተፈላ በኋላ አንድ ብርጭቆ የሻይ ብርጭቆ ሙሉ የለቁ ለ15 ቀናት ያክል ተከታታይ መውሰድ ነው። ለኳኩቻ ለማዲያት የሚሆነውን ፍሬውን ስትቀጠቅጡት እንደ ጠንካራ ቢሆንም በውስጡ የያዘው ዘይትነት ቅቤያማ ያለው ነገር ስለሆነ ያንን መቅባት ነው ማለት ነው። በተጨማሪም ደግሞ ለጭፌ ቅጠሉን በመውቀት ዱቄት በሆነው ሰዓት በቅቤ ለውሶ መቀባት ነው ማለት ነው ቁስሉ ላይ። ስለዚህ እነዚህን በውስጡ የያዘው ተክል በአብዛኛው ሰዓት የሚገኝበት ቆላማ አካባቢ ላይ ታገኛላችሁ ማለት ነው። ጋምቤሎ ወይም ጌቤል ይባላል። ዛሬ የማሳያችሁ ተክል ከተክሎች ለየት ያለ ተክል ስለሆነ ምናልባት በክረምት ወራት ላይ ይገኝ ይችላል። ክረምት ተደብቆ በበጋ ወራት ላይ ይወጣል። እንግዲህ እፀ አስካሮን በመባል የሚታወቀው ሲሆን አንድም መስተፋክር እግረ መልስና ያው ወልዳ የማታስቀርብ ላም ሆነ እንስሳ እነዚህ በጎችም ሆኑ የተለያዩ እንስሳዎች የማያስቀርቡ ከሆነ እንዲያስማማ የሚረዳ ተክል ነው ማለት ነው። መስተፋክር ማለት የእሷን ልብ ያቀልጥልኝ የኔውን ፍላጎት አሳካልኝ ብሎ በራሱ ግዛት ውስጥ እንድትገባ የሚያደርጉት ነው። እንግዲህ ይህ እንደምታዩት እነዚህ ሁለቶች ማንታ ናቸው። እኒህ ሁለቶች ደግሞ ልጆቹና እናታቸው በማለት ነው እንግዲህ በስያሜም ሊቃውንት ያስቀመጡት ማለት ነው። እግረ መልስ ሲጠቀሙ ያው ብልሃተኛውን ይጠይቃል። ይህንና የዚህኛውን የትፍሬና ቅጠልም ሆነ አበባውን ጨምረውት ይደረጋል። ለንፋስ እንዲበላው በማስደረግ ለ7 ቀን ያክል መፍትሄ ጸሎቱ ተይዞ አስማተ ጸሎት ደግሞ ይንጠላጠላል። ከዛ በኋላ ትልቅ ዛፍ ላይ ሲያንጠለጥሉት ይህ ዛፍ ንፋሱ ሲወስደው ንፋሱ ከወሰደ እግረ መልስ እሷ ትመጣለች። ይህን እጽዋቱን እና አስማቱን የተደረገበትን ቅጠብ ንፋስ ሳይወስድ ሲቀር አትመጣም ማለት ነው። ስለዚህ በዚህኛው አማካኝነት በአስማቱ ይጠቀማሉ ማለት ነው። በተጨማሪም ደግሞ ላም እንዲያስማማ ሲፈለግ ቀጭቅጨውት በወተት አድርጎ በአፍንጫው ለላሙ ማስወሰድ ነው። በመስተፋቅር ደግሞ በሰላምታ ንክኪ በማድረግ ይጠቀሙታል ማለት ነው። ስለዚህ እፀ አስካሮን በመባል ይታወቃል።
በውስጡ እጢ ለሚወጣበት ለውሻ ልክፍት እንዲሁም ለአበይ በሬ አገልግሎት ላይ የሚውል ተክል ነው። ይህ ተክል በምስሉ ላይ እንደምትመለከቱት ወጊኖስ በመባል የሚታወቀው ሲሆን በውስጡ ብዙ መድኃኒትነትን የያዘው ነው። ስለዚህ የዚህኛውን ስሩን ቆፍረውት ከትክቻውት ዱቄቱን እንደ ሻይ እያጠለሉ አፍልተው ቢጠጡት ለውሻ ልክፍት መድኃኒት ይሆናል። በይህኛው ፍሬ ደግሞ ደቁሰውት ፍሬውን ሲበስል ደቁሰውት ለአንዳንድ ማንኪያ የለኩ ለ40 ቀን ያክል ተከታታይ ቢወስዱት እዛ በውስጡ ላለው ውጤ ላይ ነፃ ይወጣሉ ማለት ነው። ለአበይ በሬ ደግሞ እንግዲህ በአዲስ ቅል ዘፍዝፈው አድረውት የዘብረሩክ እምነት ጋር አንድ ላይ ለውሰውት በአፍንጫው ቢወሰዱት የአበይ በሬ ይቀናል ማለት ነው። እንዲሁም መተት የተለቀበት ሰው ቤት ላይ ደም ምናምን የሚረጭ ሰው ካለ የዚህኛውን ቅጠሉንና ስሩን ቀጭቅጨውት አንድ ላይ አድርገውት ቤት ላይ ከተዘፈዘፈ በኋላ ቤት ላይ መርጨት ነው። በዛ መፍትሄ ያገኛሉ ማለት ነው። ዋጊኖስ በመባል ይታወቃል።